ባለው ያልጀመረ ቢኖረው አይሰራም። አብዛኞቻችን የሆነ ነገር ለመጀመር ቢዝነስ ሊሆን ይችላል፣ ሶሻል ሚዲያ ኮንተንት ክሬት ለማድረግ ሊሆን ይችላል። የሆነ ፐርፌክት በሆነ መንገድ ነው መጀመሪያ የምንፈልገው። የሆነ በቃ ረጅም ዓመት ከሰራ ሰው እኩል የምናወጣቸውን የምንገዛቸውን እቃዎች እንደዛ በጣም ኳሊቲ ማድረግ እንፈልጋለን። አሁን ለምሳሌ ሶሻል ሚዲያ ለመጀመር አብዛኞቹ አሁን ሰክሰስፉል ብለን የምናያቸው ወይም የምንጠራቸው ሰዎች የጀመሩት አብዛኛዎቹ በስልክ ሲቀርጹ በስልክ ነው፣ ኤዲት ሲያደርጉ በስልክ ነው። አብዛኞቻችን ማሰብ ያለብን ነገር ቢኖር አብዛኛው ስኬታማ ብለን የምናያቸው ሰዎች በሶሻል ሚዲያ ሊሆን ይችላል፣ በቢዝነስ ሊሆን ይችላል። አብዛኛው ስኬታማ ብለን የምናያቸው ሰዎች የጀመሩት ከትንሽ ነው። በቢዝነስ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል። የጀመሩት ከትንሽ ነው። ለምሳሌ ሶሻል ሚዲያ ላይ ሲጀምሩ በስልክ ሊሆን ይችላል። እንደዛ አይነት ነገር እነሱ ራሱ ይናገሩታል። እና አብዛኞቻችን ደግሞ የሆነ ነገር መጀመር ከፈለግን ቢዝነስን፣ ሶሻል ሚዲያ ምንም ነገር እንጀምር ብለን የሆነ ሁሉም ነገር ተሟልቶ ማይኩ ተሟልቶ ካሜራ ምናምን፣ ቢዝነስ ላይ ደግሞ ትልቅ ብር የግድ ኢንቨስት ማድረግ የለብንም። በቃ የ2 ሚሊዮን ብር የ3 ሚሊዮን ብር ቢዝነስ ከሆነ ከ100,000 ብር ጀምር። በቃ ካለ ነገር መጀመር። ማይክ ግዴታ መግዛት የለብንም። ሶሻል ሚዲያ ለመጀመር ካሜራ መግዛት የለብንም። አሁን ባለ ነገር በስልክ እንደኔ ሪከርድ እያደረግ መስራት ትችላለን። ዋናው ነገር መጀመር ነው። ሙሉ ነገር ባለው ያልጀመረ ቢኖረው አይሰራም የሚባለው ሀሳብ ትክክል። በቃ ለምን ቆይ ይሄን እስካገኝ ቆይ ያንን እስካገኝ ሰበብ እየፈለገ ባለው ነገር አይሰራም። ይህን እስኪጨምርልኝ ይህንን እስካገኝ ምናምን እያለ። ስለዚህ ባለን ነገር እንጀምር፣ ባለን ነገር እንስራ። ስቴፕ ባይ ስቴፕ ነው የሚታደገው። በአንዴ ወዲያው ነጥሮ የሄደ የለም። ሁሉም ነገር አሪፍ ነገር ለመገንባት ሂደት አለው፣ ፕሮሰስ አለው፣ የሆነ የሚከናወን ነገር አለ፣ ዴይሊ ለውጥ አለ እንጂ በአንዴ ከመሬት ተነስቶ ባንም ያሰበበት የደረሰ የለም። ሁሉም ነገር በስቴፕ ነው። ስለዚህ ባለን ነገር እንጀምር፣ ባለን ነገር እንስራ። ራሳችን ለመቀየር ዋናው ከፈለግን የተግባር ሰው ከሆነ መቀየር እንችላለን ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አስተማሪና ራሳችን የሚያሻሽሉ ሀሳቦች የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ እንድታደርጉ፣ ኮመንት ላይ ሀሳባችሁ እንድትገልጹ በአክብሮት እንጠይቃለን። በያላችሁበት ሰላማችሁ ብዝት ይበልልን።